ሴቶች እንደው ወንድማዊ አማናዬ ምክሬ የትኛውም ወንድ ለትዳርና ለዝሙት ሲፈልግ አመራረጡ ይለያያል። የትኛውም ወንድ ይሄ የወንዶች ማንነት ለዝሙትና ለትዳር ሲፈልግ አመራረጡ ይለያል። ለዝሙት ሲፈልግ ምትራገጠውን በእንደው ቀለል ብላ እጁ ላይ ተሎ ልትገባለትና ለማጥመድ የምትመቸውን ብዙም አታስቸግረውን ነው የሚፈልገው። ከንትና ጋር ያያትን እሱም ሊቀጥልባት ነው የሚፈልገው። በቃ ያንን ማንነቷን ሊያስቀጥልና መጫወቻ ሊያደርጋት ዘንዳ የስሜቱ መርኪያ ሊያረጋት ነው የሚፈልገው። አማ ለትዳር ሲፈልጋት ያችን ከሷ ጋር የተደሰተባት ላይፉን ያሳለፈውን እንኳን ቢያገባት እኮ ቢያንስ ሰብስቧት ነበረ። ቢያንስ አየ አበላሽቷት ሐያቷን አበላሽቶ ምናልባት ድንግል ነበረች ድንግልናዋን አበላሽቶ ከሷ ጋር ለዓመታት ቆይታ ለትዳር በሚፈልግበት ጊዜ ጨዋ የቤት ልጅ ይላል። እቺን እኮ የቤት ልጅ ነው ይዞ አውጥቶ የጎዳና ልጅ ያረጋል። የማንም መጫወቻና መቀለጃ የዝሙት መለማመጃ ያደረጋት እኮ የቤት ልጅ አታሎ አውጥቶ እኮ ነው። ከዛ በኋላ ወደ ትዳር ሲመጣ መስፈርቱ ኮምፕሊትሊ ይለያያል። ሙእሚን የሆነች ቁርአን የቀራች ሳሊህ የሆነች አባቷ እንደዚህ ሆነ እናቷ እንደዚህ ሆነች ጎሳዋ እንደዚህ ሆነ ብሔሯ እንደዚህ ሆነ መልኳ እንደዚህ ሆነ ጸጉሯ እንደዚህ ሆነ ጸጉሯ ዞማ ጥርሷ ምናምን እያለ የሚያስቀምጣቸው መስፈርቶች አሉ። ለዝሙት ጊዜ ሴት የሆነች ነው። ኢዘን አኸዋቲ አትሸወዱ፣ እኛ እንዳንሸውዳችሁ እንዳናታልላችሁ መስፈርታችን አመጣጣችን አይታችሁ ራቁ። ለዝሙት ከሆነ የመጣ ነው ያ ሰላም በቃ ያንን ለማግኘት ነው የምንክለፈለፍ። ለትዳር ከሆነ እኛ ወዶች የመጣ ነው ግን አመጣጣችን ራሱ ያስታውቃል።